እነሱ ደግሞ እንዲደሰቱ እነሱ ባንቺ ውድቀት እንዲረኩ ማድረግ የለብሽም ሀይሚዬ። የኔ እህት አንቺ ጀግና ነሽ። ይሄን ግጥም ደግሞ ላንቺ ነው የጻፍኩት እና በጭራሽ እንደዚህ እንድትሆኝ አልፈልግም። ምን ይላል መሰለሽ ግጥሙ? ምን ቢከፋሽም እንኳን ባይደላሽም እንደበፊት የኔ ቆንጆ አትከፊ በዳይሽ ፊት ስኬትሽ እንዳሰብሽው ቶሎ ባይሰምር አወዳደቅሽ ምንም ባያምር አታማሪ ከቶ ቅንጣት ባንቻል ተጀመረ ወድቆ መነሳት አግኝቶ ማጣት። በጠላቶችሽ ፊት ያንቺን ውድቀት በሚፈልጉ ፊት በጭራሽ እንዳታለቅሽ አንገትሽን እንዳደፊ አንቺ ጀግና ነሽ እኛ ምናቅሽ። ብሩኬ ሆኖ እንዲገኝ ያደረግሽው እንደውም አንቺ ነሽ። ምክንያቱም ሴት በጣም ትልቅ አቅም አላት ሀይሚ። በቃ ጠላቶችሽ ይሄ አንቺን ሊጥሉሽ የሚሞክሩ ያንቺን ውድቀት ሊያዩ የሚሞክሩ ሁሉ ውድቀትሽን እንዳያዩ ነው ማድረግ ያለብሽ። ፊት ለፊታቸው ባታለቅሺ፣ ፊት ለፊታቸው ይሄ የመናደድ የመበሳጨት ስሜት ባታሳይ። ምክንያቱም ደስታቸው ነው ሀይሚዬ። አንቺ ስትከፊ ማየት ነው የሚፈልጉት፣ አንቺ ስታለቅሺ ማየት ነው የሚፈልጉት። ያን ለምን ታደርጋለሽ? ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? አለውኝ እግዚአብሔር የተመሰገነ ይሁን። ሰሞኑን እንግዲህ ያው እንደምታዩት ነው በጣም ብዙ ነገር እየተፈጠረ ነው። በጣም የሚደብሩ ነገሮች እየተከሰቱ ነው። ሀይሚና ብሩኬ ሊረጋጉ አልቻሉም። ያው ሀይሚ እንግዲህ ታማ ሆስፒታል ገብታለች። ያ ነገር በጣም ብዙ ሰውን እያስደበረ ነው፣ እያስከፋ ነው። እኔም ያው አለ አይደለ ባለይ ነገር ይሄ እየተሰማኝ ያለውን ነገር ምናምን ለመግለጽ እየመጣው ወደ እናንተ ቪዲዮ ለመስራት በጣም ተደጋጋሚ ጊዜ እየመጣው ነው። ያለውን ነገር ለእናንተ ለማሳወቅ እየሞከርኩኝ ነው። እንግዲህ ገጣሚ አይደለው። በገጣሚነቴ ደግሞ ለሀይሚ የሚሆን በጣም ተደጋጋሚ ግጥሞችን ገጥም ያለውኝ በጣም ብዙ ግጥሞችን። ምክንያቱም በጣም ስለምወዳት አቅሟ፣ ጉልበቷ፣ ይሄ ያላት ይሄ እምነት ምናምን በጣም ስለሚያስገርመኝ ብዙ ፈተናዎችን አልፋ እዚህ መድረሷ፣ ብዙ መከራዎችን አልፋ እዚህ መድረሷ፣ ስንት መከራዎች ስንት ችግሮችን አልፋ እዚህ ድረስ ደርሳ ያለች ሴት ናትና በዛ መካከል ውስጥ ያን ነገር ሳይ በጣም እገረምባታለሁኝና ተደጋጋሚ ግጥሞችን ጽፌ ነበረ ለሷ። ምክንያቱም በጣም ስለምወዳት እህቴ ስለሆነች ስለሚገባትም ማለት ነው። እና ዛሬ ደግሞ አሁን ላይ ያለችበት ሁኔታ በጣም ጥሩ አይደለም። በዛ ምክንያት የተሰማኝን ጽሁፍ ጽፌ ነበረ። ማለት ባለፈውም ከዚህ በፊት አሟት ነበረ። በዛም ምክንያት ግጥም ጽፌ ነበረ። አሁንም ደግሞ ሌላ የተጻፈ የሆነ ግጥም አለ። እሱንም አነብላታለሁኝ። ያው ነገሮች እንዲወርዱ ነው ማለት። አሁን በጣም ግርግር በዛ። በዚህም በዛም ስለ ጉዳዩ የሚያወሩ በዙና የቱ ትክክል የቱ ውሸት እንደሆነ ግራ እየገባችሁ ነው መሰለኝ የጨረቃ ፋሚሊዎችና ያ ነገር ግራ እንዲገባችሁ አልፈልግም። ማለት ያለውን ነገር ብቻ እንድታዩት ያለውን ነገር እንድታውቁ ነው ብዙ ሰው ቪዲዮ እየሰራ ያለውና ሁሉም ግን ትክክለኛ ቪዲዮ ይሰራል ማለት አይደለም። ያለውን ነገር ሁሉም ሰው ሊያወራ ይችላል፣ ግን ትክክለኛ ወሬ ነው ማለት አይደለም። ብቻ ነገሩን ፈጣሪ ቀለል ያድርገው። ያን ነው እኔ የምመኘው። ለሀይሚዬ መልካሙን፣ ለሀይሚዬ ጥሩ፣ ለሀይሚዬ በጎ የሚባለውን ነገር ነው የምመኝላት። ሀይሚን እንደ ብሩኬ የሚወዳት የለም። እውነት ለመናገር እዚህ ጋር ሁላችንም እናወራለን፣ ግን እንደ ብሩኬ ከልቡ የሚወዳት የለም። ማለት በሰው መሀል ያው ጥፋት ይኖራል፣ መጣላት ምናምን ነገር ይኖራል፣ ግጭት ይኖራል። ነገር ግን ሁሉም ነገር ያልፋል። ፍቅር ሁሉን ነገር አስታክሶ ሁሉን ነገር ታጋሽ አድርጎ ያሳልፈዋል። ሀይሚና ብሩክ ደግሞ እርግጠኛ ነኝ ያው አሁን ያሉበት ሁኔታ ምቹ ባይሆንም ብዙ ጸብ እየተፈጠረ ቢሆንም ግን ከዚህ በፊት በጣም እንደዚህ አይነት ነገሮች ተደጋጋሚ መጥተዋል። አሁንም ያሉበት ሁኔታ ጥሩ አይደለም፣ ግን ያልፉታል። እንደሚያልፉት እርግጠኛ ነኝ።
ሃይሚ ነገሮቹን እንግዲህ ያሉትን ነገሮች ተስተካክሎ ወደ ጥሩ ሁኔታ እንደምትመለስ እኔ እርግጠኛ ነኝ፣ እተማመንባቸዋለሁ። ሃይሚና ቡራ ምንም ነገር ቢፈጠር እንደማይለያዩ፣ ምንም ነገር ቢሆን እንደማይለያዩ እርግጠኛ ነኝ። እኔ እንጃ ብቻ እኔ ግን እኔ አሁን ላይ በጣም ብዙ ሰዎች እየተደሰቱ ነው በሁለቱም እንደዚህ መሆን። ነገር ግን በጭራሽ እንደማይለያዩ እወቁ። እሺ የምሬ ነው። በጣም የምትገርሙ ሰዎች አላችሁ። እረፉ በቃ። የሰው ህይወት ላይ እየገባችሁ አትበጥብጡ። ይደብራል። ምንም ይፈጠር ሃይሚና ብሩኬ ግን አይለያዩ። እውነቴን ነው። ሁሉንም ነገር ታክሶ እዚህ ደረጃ ደርሰዋል። ሁለቱም እዚህ ደረጃ ደርሰው አሁን በእንደዚህ አይነት ነገር ይለያያሉ ማለት አይደለም። አሁን እሷ የልጁ አባት ናት። የልጁ አባት ነው እሱ። የልጁ አባት ናት አልኩኝ። ሃይሚ ለብሩኬ እንደ ልጁ ናት። እውነት በጣም ነው የሚንከባከባት። ለዛም ነው እንደዛ ያልኩት። ምክንያቱም በጣም በተደጋጋሚ ፍቅሩን ሲያሳይ ሲያማት እንኳን እንዴት ሲሆን እንደነበረ እያጠበ እግሯን ምን እያለ ያስተኛት ምን በቃ በጣም ብዙ ፍቅር አሳይቶናል ብሩኬ ለሃይሚ ያላትን እና እባክሽ ሃይሚ ያለው ነገር አሁን ላይ መልካም ባይሆንም እንኳን ነገሮች ጥሩ እየሆኑ ባይሆኑም እንኳን በቃ በፍቅር አብራችሁ ተረጋግታችሁ ብትኖሩ ነገሩን ሰላም ሰፍኖ አብራችሁ ብትኖሩ ደስ ነው የሚለን። እውነቴን ነው። አሁን ይሄ ከግርግሩ ከምኑ እኔ ራሴን በጣም አሞኛል። እውነቴን ነው። ማርያምን ራሴን በጣም ዛሬ በተለይ በጣም አሞኛል እና ያለውን ነገር አረጋግታችሁ ብትኖሩ ሰላም ብታሰፍኑ ሃይሚዬ ወደ ቀድሞ ፍቅራችሁ ወደ ቀድሞ መከባበራችሁ ወደ ቀድሞ ይሄ የመተሳሰብ ህይወታችሁ ብትመለሱ ደስ ነው የሚለን እኛ። ስለዚህ ያን ነው እኛ የምንፈልገው። እንወዳችኋለን። በተለይ ለኔ የፍቅር አሪያዬ ናቸው ከምላቸው ሰዎች መካከል አንደኞቹ ናቸው ብሩኬና ሃይሚ እና ወደ በፊት ህይወታችሁ ብትመለሱ ደስ ይለኛል። እና ሃይሚዬ እግዚአብሔር እንግዲህ ጨርሶ ይማርሽ። አሁን ትላንትና ወድቀሽ ነበረ። እንግዲህ ቀለል ያድርግልሽ። ያን ነው የምመኘው እና ምንም እንኳን እንደዚህ አይነት ነገሮች ቢፈጠሩም ሃይሚ በቃ ጠላቶችሽ ይሄ አንቺን ሊጥሉሽ የሚሞክሩ ያንቺን ውድቀት ሊያዩ የሚሞክሩ ሁሉ ውድቀትሽን እንዳያዩ ነው ማድረግ ያለብሽ። ፊት ለፊታቸው ባታለቅሺ፣ ፊት ለፊታቸው ይሄ የመናደድ የመበሳጨት ስሜት ባታሳይ። ምክንያቱም ደስታቸው ነው ሃይሚዬ። አንቺ ስትከፊ ማየት ነው የሚፈልጉት። አንቺ ስታለቅሺ ማየት ነው የሚፈልጉት። ያን ለምን ታደርጋለሽ? እውነቴን ነው እና በጠላቶችሽ ፊት ያንቺን ውድቀት በሚፈልጉ ፊት በጭራሽ እንዳታለቅሺ፣ አንገትሽን እንዳትደፊ። አንቺ ጀግና ነሽ፣ እኛ ምናቅሽ። ብሩኬ ሆኖ እንዲገኝ ያደረግሽው እንደውም አንቺ ነሽ። ምክንያቱም ሴት በጣም ትልቅ አቅም አላት። የምሬ ነው ሃይሚ። እኔ በጣም አሞኛል፣ እውነት አሞኛል ስል ይሄ በጣም ረጅም ጊዜ ትላንትና የምሬ ነው መተኛት አቅቶኝ ነበረ። ምክንያቱም በቃ እየተፈጠረ ባለው ነገር በጣም እየተናደድኩኝ ነበረ እና እባክሽ ያንቺን ውድቀት ያንቺን ይሄ ማልቀስ ያንቺን ማንባት ያንቺን መከፋት ያንቺን መሰበር ያንቺን ውድቀት የሚፈልጉ በጣም ብዙ ሰዎች አሉ። እያየሽ ነው፣ ከጎንሽም አሉ። እነሱ ደግሞ እንዲደሰቱ እነሱ በአንቺ ውድቀት እንዲረኩ ማድረግ የለብሽም ሃይሚዬ። የኔ እህት አንቺ ጀግና ነሽ። ይሄን ግጥም ደግሞ ላንቺ ነው የጻፍኩት እና በጭራሽ እንደዚህ እንድትሆኝ አልፈልግም። ምን ይላል መሰለሽ ግጥሙ? ምን ቢከፋሽም እንኳን ባይደላሽም እንደበፊት የኔ ቆንጆ አትከፊ በዳይሽ ፊት ስኬትሽ እንዳሰብሽው ቶሎ ባይሰምር አወዳደቅሽ ምንም ባያምር አታማሪ ከቶ ቅንጣት ባንቻል ተጀመረ ወድቆ መነሳት አግኝቶ ማጣት። ህይወት አይደል
ውጣ ውረድ መች ይጠፋል እስኪ ደላሽ ብዙ ያለፋል ቢሆንም ግን ባይደላሽም እንደ በፊት የኔ ቆንጆ አትከፊ አታልቅሽ በዳይሽ ፊት አምላክሽን በልብሽ ሰንቀሽ ፈተናሽን ተሟገችው ልክ እንደ ዳዊት በጠጠር ነው ችግርሽን የምትረችው ፈጣሪ መች ዝም ይልና ጽልመቱ ላይ የወደቀን ይጠፋል ድቅድቁ ሌሊት ይተካል በብርሃን ቀን እኔ ልሙት ስልሽ ሀይሚዬ ላይነጋ መች ይመሻል ችግርሽ እንደ ሌት ይሸሻል አትቁረጪ ተስፋ ተመልከቺ ባለጸጋ ኢዮብን ሰይጣን ከጎኑ መጥቶ እንዳደህየው እንዳተላገላውን ልጆቹን ሞት ነጠቀው ጥላው ኮበለለች ሚስቱ ብርሃን እንዳልወረረው ጽልመት ወረሰው ቤቱ ቢሆንም ግን ይመስገን ነው ያወጣው ቃል የልቡን ሐቅ ፈጣሪ ያውቃል ምን ቢከፋሽም እንኳን ባይደላሽም እንደ በፊት የኔ ቆንጆ ሀይሚዬ አትከፊ በዳይሽ ፊት አታልቅሽ በዳይሽ ፊት አንቺን ሊበድሉ የሚሞክሩ ሰዎች በጣም ብዙ አሉ አንቺን ሊያስለቅሱ የሚሞክሩ ሰዎች ብዙ አሉ አንቺ ደግሞ እነሱን በቃ ምን ልበልሽ እንዲናደዱ ነው ማድረግ ያለብሽ እንዲበሳጩ ነው ማድረግ ያለብሽ በጭራሽ አንቺን ስትወድቂ ራሱ ማየት የለባችሁ የምሬ ነው እኔ ከልቤ ነው እየነገርኩሽ ያለው እህቴ እኔ እንጃ ብቻ የሰው ልጅ ክፋቱ ግን አምሳያውን ሰውን ሊጥል እንደዚህ መሞከሩ ያናደኛል እንዴት ይሄን ያህል ሰው በሰው ላይ ይከፋል እንዴት ይሄን ያህል ሰው በሰው ላይ ይጨክናል የሰውን ፍቅር ለማበላሸት የሰውን ፍቅር ለማፍረስ ምንድነው የሰውን ባል መፈለግ የሰውን ይሄ ሚስት መፈለግ ምንድነው ኧረ ተው ተቆጠቡ ዲናት ጉድ ምን አይነት ዘመን ላይ እንዳለን እኔ አላውቅም ቤተሰቦቼ ብቻ ግን ፈጣሪ ከዚህ ነገሮች ይጠብቀን ይሄ ከመጥፎ ነገሮች ያርቀን ነው ማለት ሌላ ምንም አይደለም መጥፎ ነገሮች ወደ ህይወታችን ባይመጡ መልካም ነው ምክንያቱም ተራ ናቸው ብለን የምናስባቸው ነገሮች ህይወታችንን አበላሽተውን ህይወታችንን አመሰቃቅለው ይዳሉና ከዚህ ነገሮች እንዳለ ፈጣሪ ይጠብቀን እናንተንም ይጠብቃችሁ ነው ምለው ሀይሚዬ ይሄ ነገር የተፈጠረው ለበጎ ነው ላይነጋ መች ይመሻል ይላል ግጥሙ ላይና ምንም እንኳን ድቅድቅ ሌሊት ላይ ምንም ያህል ይሄ ምሽትሽ ላይ ቢሆንም ግን ይሄ ምሽት ይሄ የሰቀቀን ምሽት ይሄ የችግርና የለቅሶ ምሽትሽ እንደሚነጋ እርግጠኛ ነኝ ደግሞ ታሳኪዋለሽ አንቺ አስማተኛ ነሽ ሁሉንም ነገር የማለፍ አቅም አለሽ ብዙ ጊዜ እንደዚህ አይነት ነገር ውስጥ ገብተሻል አሁንም እዚሁ ነገር ውስጥ ነሽ የማለፍ አቅም እንዳለሽ እተማመንብሻለሁ እህቴ ጥሩ ሁኔታ ላይ ዛሬ ስለ ሀይሚ ነው እያወራሁኝ ያለሁትና ሌላ ነገር ማውራት አልፈለኩም ብቻ ነገሮች ቢደራረቡብሽ ያልፋሉ እንደምታልፊውም ደግሞ እርግጠኛ ነኝ ትዝ ይለኛል ከዚህ በፊት እሷ አስማተኛ ነች የሚል ግጥም አለ ፊት ለፊት ነው እንደው ማነብላችኋለሁ የጻፍኩትና ሀይሚ አስማተኛ ናት እውነት በጣም ስንትና ስንት ከበፊት ጀምሮ የምታዩት ከሆነ ሀይሚን ታቋታላችሁ ስንትና ስንት መከራ ውስጥ እንደነበረች ስንትና ስንት ጭንቀት ውስጥ እንደነበረች ታቋታላችሁ ያን ሁላ ነገር አልፋ እዚህ መድረሷ አስማተኝነት ነው እውነት አስማተኝነት ነው እሷ አስማተኛ ነች ይላል ግጥሙና እሷ አስማተኛ ነች የህይወትን ውጣ ውረድ አሳልፋ አይታለች ችግርን ማብረድ ታውቅበታለች እሷ ትችልበታለች መመዘን ታውቅበታለች ማባበል ሐዘን ለሷ ምሽት የሆነው ለሌላው ይሆንለታል ቀን አሳልፋ አይታለች ብዙ ፍርሃት እልፍ ሰቀቀን እሷ ብርቋ አይደለም አግኝቶ ማጣት መከፋትን ተለማምዳለች መሰበር ግድም አይሰጣት እሷ ሰው እንዲያዝንላት አትፈልግም ግን ታሳዝናለች ጠባሳዋን እየዳበሰች የወጋትን ሰው ይቅር ትላለች
እሷ ማመን አታክት የቀረባትን እሷ መውደድ አትሰለቻለሁ ያላትን እሷ ፊቷን ነው እንጂ አታይም ጀርባዋን እሷ ልማዷ ነው በምትወደው ሰው ማፍሰስ እንባዋን እሷ ታሳዝናለች። እሷ መሰበር እንደው ልማዷ ነው ለይታ ታውቃለች የህመምን ጣም እሷ ሰው እንዲወዳት እንጂ እንዲያዝንላት አትፈልግም ግን ታሳዝናለች በጣም። እሷ አስማተኛ ነች የህይወትን ውጣ ውረድ አሳልፋ አይታለች ችግርን ማብረድ ታውቅበታለች። አንዳንዴ አያልፍም ይሄ ቀን መሻገር አንችልም ያልንባቸው ብዙ ቀናቶችን ተሻግረን እናያለን እና እኚህ ቀናቶች ላይ ፈጣሪ ከጎናችን እንዳለ እንዲሰማን ያደርጋል። ብቻ ፈጣሪሽ ከጎንሽ አለ እህቴ ተስፋ እንዳትቆርጪ ነገሮች ለበጎ አይደለም እየሆኑ ያሉት አንቺ አምላክሽን ይዘሽ ፈጣሪሽን ይዘሽ ብቻ ወደፊት ሂጂ እህቴ። ሌላው እንግዲህ መልካም እንዲሆን ነው ላንቺ የምመኝልሽ መጥፎ ነገር ላንቺ እኔ እንጃ እኔ አንቺን የሚያቀሽ ሰው እውነት ላንቺ መጥፎ ነገር የሚመኝ ራሱ አይመስለኝም። ብቻ እህቴ ሰላሙን ሁሉ ላንቺ ይሁን። ተመልሰሽ በጥሩ ቪዲዮ እንደማይሽ ተስፋ አድርጋለሁ። ነገሮቹን ያብረዳቸው። ብሩኬ ተቀምጣችሁ በስርዓት ቁጭ ብላችሁ ብታወሩ አሁን ካለው ችግር የናንተ ፍቅር ይበልጣል። ያን ተረርታችሁ ቁጭ ብላችሁ በስርዓት ተነጋገሩ ወንድሜ። ሁሉም ነገር ያልፋል። አንተም ጋር የመጣው ነገር ቀላል አይደለም። እሱንም ያብርደው። እንግዲህ ሌላ ምንም አልልም። በቃ እንግዲህ ቤተሰቦች ጸልዩላቸው። ወንድሜም እህቴም ጥሩ ሁኔታ ላይ አይደሉምና ጸሎት ያስፈልጋቸዋልና በየሃይማኖታችሁ ጸልዩላቸው እና ወዳችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለምትሰጡኝ ኮመንቶች በጣም ነው የማመሰግነው። ሁሌም ቢሆን እኔ ከብሩኬና ከሀይሚ ጎን ነኝ። ምንም ይፈጠር ሁለቱን በቻልነው መጠን ማስታረቅ እንጂ አንዱን ከአንዱ መለየት አያስፈልግም። ምክንያቱም ሁለቱም በጣም ብዙ መከራና ችግርን አሳልፈው ነው እዚህ የደረሱት። ስለዚህ አንዷን ካንዱ መለየት ከባድ ነው። መለየትም አያስፈልግም። ልንለያቸውም ደግሞ ሰው ጠላት ነኝ ብሎ መጥቶ ሊለያቸውም አይችልም። ስለዚህ የነሱን አንድነት የነሱን ሰላም ነው የምንፈልገው። ሰላማቸውን ያብዛልን፣ የናንተንም ሰላም ያብዛልኝ። በቀጣይ ቪዲዮ እስከምንገናኝ እንግዲህ ወዳችኋለሁ። በጣም ነው የምወዳችሁ። አመሰግናለሁ። ቻው፣ መልካም ጊዜ።